አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተስፋ ቲዩብ ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሀይን ያለሁ አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? በጣም ረዘም ያለ ጊዜ ሆነኝ ማለት ነው ቪዲዮ ከላቀኩኝ። ቪዲዮዬ እይታ የለውም ማለት ነው። ሀባይቦች ሰብስክራይብ አልኩኝ። እይታው በጣም ቀንሷል ማለት ነው። ሀባይብ በጣም እየቀነሰብኝ ነው ያለው ማለት ነው። ተባበሩኝ እላችኋለሁ የኔ ወዶች። ቪዲዮውን በማየት ትብብር አድርጉልኝ ማለት ነው የኔ ወዶች። በተረፈ እንዴት ናችሁ? እና ዛሬ ደግሞ ጁምአ ነው ማለት ነው። ጁምአ ነው ዛሬ። አላህ ስብሓነሁ ወተዓላ እሱ በረሕመቱ እዝነቱ ይዘንልን አገራችንን ሰላም ያደርግልን። የሀገራችንን ሰላም አላህ ይመልስልን ማለት ነው ያ ረቢ። እሱ በረሕመቱ እዝነቱ እላችኋለሁ ውዶቼ። እና ሰብስክራይብ በማድረግ ብትተባበሩኝ በጣም ደስ ይለኛል ማለት ነው። ምንም ቪዲዮ ምንም እይታ የለውም፣ በእውነት ነው የምላችሁ፣ ምንም እይታ የለውም። እኔ ከዚህ የተሻለ ነገር ማቅረብ አልችልም። ያው መዳም ቤት እስከሆነ ድረስ ከዚህ የተሻለ ነገር ለማቅረብ በጣም መቼም መዳም ቤት ያላችሁ ልጆች ታውቁታላችሁ፣ በእውነት ይታወቃል መቼም። እና ከዚህ የተሻለ ነገር የሚቀርብ ነገር የለም ማለት ነው እላችኋለሁ የኔ ውዶች። በተረፈ አላህ ሱብሓነሁ ወተዓላ ባለንበት አላህ እየጠበቀን ማለት ነው። ሀባይቤ የዛሬው ርዕስም በዚሁ በማይጠገበው በማይሰለቸው ቁርአን ላይ ነው ማለት ነው። ሱብሓነላህ ያላህ ነገር አላህ ሱብሓነሁ ወተዓላ በተአምሩ ማለት ነው ቁርአንን ሲያወርደው ቁርአንን ወደኛ ሲያወርድልን ማለት ነው። በቃ የማይሰለች የማይጠገብ ምንም ያክል ደጋግመን ራሱ ብንቀረው፣ ምንም ያክል ደጋግመን ራሱ ብንሰማው፣ ምንም ያክል በቃ የፈለገ ውለን ብናድርበት ራሱ የማይሰለች አርጎ ነው አላህ ሱብሓነሁ ወተዓላ ያወረደው ማለት ነው። እና አልሐምዱሊላህ ረቢል ዓለሚን። በዚሁ አጋጣሚ አልሐምዱሊላህ ብዬ አላህን አመሰግነዋለሁ ማለት ነው። ወላሂ በፈለገው ጊዜ በፈለገው ሰዓት በፈለገው በቃ በተፈለገው ጊዜ ራሱ ቢቀራ በጧት በማታ ቢቀራ ራሱ የማይሰለች ማለት ነው። የማይሰለች ቁርአን ብቻ ሱብሃንአላህ። ሌላ መጽሐፎች ምናምን ራሱ በምታነቡ ጊዜ አይታችሁ ከሆነ የሆነ የመሰልቸት እንቅልፍ ማለት ምናምን ነገር ይታይበታልኝና ሱብሃንአላህ። ቁርአን ሲሆን ግን አይደለም እንኳን እንቅልፍ አይደለም እንኳን ሊሰለች አይደለም በቃ ምንም ነገር በቃ አይሰማምና ወላሂ አላህ ሱብሓነሁ ወተዓላ ልባችንን በቁርአን ይሙላልን፣ በኢማን ይሙላልን ያ ረብል ዓለሚን። እና በጣም ደስ የሚል ነው ማለት ነው። ስሜቱ በጣም ከባድ ነው። በጣም ደስ የሚል ስሜት ነው ያለው እውነት ለመናገር እና ብንጠነክር ቁርአናችን ላይ ብንጠነክር አንድ ጁዝ እንኳን መቅራት ባንችል እንኳን አንዲት መስመር እንኳን ብንቀራ ያችለኛ አጅር አላት። አይደለም ቀርቶ መቅራት አይቶ መመለሱ ራሱ በእጅ መጨበጡ ራሱ አጅር ነው ወላሂ ቁርአን ላይ ማለት ነው። እና እንደዛ ብናደርግ ሀባይቤ የተሻለ ህይወት የተሻለ በቃ እኔ እውነት ለመናገር ማለት ነው ጧት ተነስቼ ቢያንስ ወደ ስራ ከመግባቴ በፊት እንደዚህ ቁርአንን ይዤው እንደው ጨብጨው ትንሽዬ እንኳን እንደው ቀርቼ ምናምን ስውል ማለት ነው ሱብሃንአላህ ቀኑን ሙሉ በቃ ሰላም ያለው ውሎ ታውቃላችሁ። በቃ ሰላም ያለው ውሎ የሆነ ጭንቀት ኖሮበት አንድ ሰው ምናምን የሚረጋጋው ነገር ታውቃላችሁ። ፈጣሪ እሱ ስሜት ነው የሚሰማኝ። በቃ እውነት ጀርቡትና በቃ ለካ እውነቷን ነው ትላላችሁ ማለት ነው። ጀርቡት። በጣም ነው በቃ ከምላችሁ በላይ ሰላማችሁን አግኝታችሁ ነው የምትውሉት። ሰላማችሁን አግኝታችሁ ነው የምታድሩት። በተለይ ማታ ማታም ከሆነ ደግሞ
እንደዚህ ደግሞ የተሻለ ነገር እንትን እንዲላችሁ ደግሞ ማለት ነው ሀባይብ ማታ ማታ ሞባይል ምናምን ትርፍ ካላችሁ በትርፍ ካላችሁ ወይ ራሱ ሞባይሉ የራሳችሁ ሞባይል ራሱ ካላችሁ ቁርአን ከፍታችሁበት እደሩ። ቁርአን እየከፍታችሁ እደሩ። የሌላ እምነት ተከታይ ወገኖቻችን እንደዚሁ በቃ የራሳችሁን በቃ የሆነ ነገር ከፍታችሁ እደሩ። ምክንያቱም በቃ የሆነ ሰላም ያለው እንቅልፍ ነው የምታዩት። እውነት ለመናገር በጣም በቃ ሰላም ያለው እንቅልፍ፣ በጣም ደስ የሚል እንቅልፍ ማለት ነው የምተኙት ማለት ነው። እና ሀባይቤ በዚሁ አጋጣሚ ይሄን ሳላላችሁ አላልፍም። እኔ ሁልጊዜ ስለ ቁርአን ብናገር፣ ሁልጊዜ ስለ ዲናዊ ነገር በቃ ሁልጊዜ ስለዚህ ነገር ባወራ በጣም ነው ደስ የሚለኝ። ብናገር በጣም ደስ ይለኛል። በጣም ደስ የሚል ስሜት አለው እውነት ለመናገር እና ይሄንን ነገር ትኩረት አድርጋችሁ እዩት። እንደ ተራ ነገር አትዩት። ይሄኛው ወደ ሰው ሀገር ስንሰደድ ባዞ ወይ በጣም ብዙ ነገር እንድናቅ ነው ያደረገን ማለት ነው። ስደት ብዙ ነገር ያስተምራል። ስደት ክፉንም ደጉንም ያሳያል፣ ያስተምራል። በቃ ስደት ብዙ ነገር ነው። በነገራችን ላይ ትምህርት ቤት መግባት ራሱ አስፈላጊ አይደለም አሁን ሰዓት ላይ ማለት ነው። በአሁን ሰዓት ላይ ስደት በጣም ብዙ ነገር ያስተምራል። ሀባይ ወላሂ እንኳን አይደለም ሃይማኖት፣ ሌላ ነገር ስፔሻሊ በቃ ለራሳችሁ እንኳን ራሱ ማለት ነው እውነት ለመናገር እና ብዙ ነገር ያስተምራል። ስደት በጣም ብዙ ነገር ያስተምራል። በጣም ከምላችሁ በላይ እውቀት ይሰጣል። ያልተማራችሁትን ነገር ያላወቃችሁትን ነገር ታውቁበታላችሁ። ስለ ህይወታችሁ፣ ስለ ቁርአን፣ ስለ ተለያየ ነገር በቃ እዚች ምድር ላይ እንደው የለም ብላችሁ የምታስቡትን ሁሉ በሰው ሀገር ላይ ታዩታላችሁ እንዳለና በቃ ሁሉ ነገር እንደው እንትን እንዳለ በቃ ታውቃላችሁኝና በቃ ጥሩ ነገር ነው። እውነት ለመናገር በጣም ጥሩ ነገር ነው የኛ ስደት መውጣት፣ የኛ መሰደድ ከኢኮኖሚ አንጻር ሲነጻጸር በኢኮኖሚም አንጻር በድንም አንጻር በጣም ብዙ ነገር እናገኝበታለን። ባዘወይ በጣም በተለይ ጥሩ ቤት አጋጥሞን በጣም በስነ ስርዓት የምንሰራ ልጆች ያው ክፉ ቤት የሆነ ቤት ምናምን እንኳን ያጋጠማቸው አጋጣሚውን ላይ ያገኙ ይችላሉ በእርግጥ። ነገር ግን እንደዚህ ጥሩ ኑሮ የምንኖር ሰዎች ግን በጣም ብዙ ነገር እንማርበታለን በስደት እላችኋለሁ የኔ ወዶች። እና ያለውን ነገር በስነ ስርዓት ጊዜያችንን በስነ ስርዓት የምንይዘውን ማትሪያን በስነ ስርዓት ሁሉ ነገር በስነ ስርዓት ተጠቅም ነው በጣም ጥሩ ህይወት ነው የምንኖረው ብዬ ተስፋ አደርጋለሁኝ ሀባይቤ። እና አላህ ሱብሓነሁ ወተዓላ እሱ በረህመቱ እዝነቱ ይዘንልን ማለት ነው ኢንሻአላህ ሀባይቤ። አላህ ይጠብቀን ሁላችንንም በያለንበት አላህ ይጠብቀን እላችኋለሁኝ። እሱ በረህመቱ በእዝነቱ ይመልከተን ማለት ነው ሀባይብ። እና ቁርአን በመቅራት ዚክር በማብዛት ሰሉ አለ ነቢ ረሱል ሰለላሁ ዐለይሂ ወሰለም በጁምዓ ቀን በተለይ ሰላዋት ማወርዳችንን እንዳንረሳ ማለት ነው እላችኋለሁ የኔ ወዶች። እና አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች አላህ ያደርገን እላችኋለሁ ማሮቼ። እንግዲህ አላህ ኢየሱስ በረህመቱ በእዝነቱ ይዘንልን እላችኋለሁኝ። ዛሬ ጁምዓ ስለሆነ እስኪ ትንሽዬ ቁርአን ልቅራላችሁ ማለት ነው ሐባይቢ። ዛሬ እንደምታውቁት ጁምዓ ነው ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم هو الذي بعث في الأمين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين وآخرين منهم لما يلحق بهم وهو العزيز الحكيم
ذلك فضل الله يؤتيه من يشاء والله ذو الفضل العظيم مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين قل إن الموت الذين تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون وإذا رأوا تجارة أو لهوا فضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين صدق الله العظيم.